ሰላም እንዴት አላችሁ? ዛሬ አቶሚክ ሃቢት በጄምስ ክሊር የተጻፈውን መጽሐፍ ዋና ዋና ሀሳቦችን ይዤ ወደ እናንተ መጥቻለሁ። ሰዎችን ከወደዳችሁ ፎሎ፣ ላይክ እንዲሁም ሼር፣ ኮፒ ሊንክ በማድረግ እንድታግዙንና እንድታበረታቱን ስንል በአክብሮት እንጠይቃለን። ሀሳቦቹን የመጀመሪያው ሀሳብ አቶሚክ ሃቢት ላይ በዋናነት የተጠቀሰው ሀሳብ ዘ 1% ሩል ነው ወይም ደግሞ የ1% ህግ ነው። ትናንትና ከነበረው ማንነታችን ወይም ደግሞ ትናንትና ከነበረው አቋማችን ዛሬ አንድ ነገር ተሸሽሎ ማደር። ይህ ነገር ሲቆይ ሲደጋግመው በቀን 1% አይደለ ለውጡ ሲደጋግመው ወደ ትልቅ ደረጃ አድጎን ታገኘዋለህ ነው የሚለን እንግዲህ ጄምስ ክሊር። በሁለተኛ ደረጃ ደግሞ የምናየው ሃቢት ስታኪንግ ነው። ይህ ማለት ልማድን መደረብ ማለት ነው። ለምሳሌ እኔ ማንበብ ብዙ ላልወድ እችላለሁ፣ ቡና ግን በጣም እወዳለሁ ልበል። ስለዚህ ቡና በምጠጣበት ሰዓት መጽሐፉንም አብሮ ማንበብ ይሄኛው ሜትድ ወይም ደግሞ ይሄኛው ሩል ሃቢት ስታኪንግ ወይም ደግሞ ልማድን መደረብ ብለን እንጠራዋለን ማለት ነው። በሶስተኛ ደረጃ የምናየው ሃቢት ቤዝድ ኦን አይደንቲቲ ነው። ለምሳሌ እኔ አንባቢ መሆን እፈልጋለሁ ግን ከምን እኔ አንባቢ ነኝ ብሎ ማመን። እኔ ሯጭ እሆናለሁ፣ እሮጣለሁ፣ ሯጭ መሆን እፈልጋለሁ ከምን እኔ ሯጭ ነኝ ብሎ ራስን ማሳመን